ሰላም ጤና ይስጥልኝ። እንዴት ናችሁ? ሀገሬ ልጆች ሰላማችሁ በያላችሁበት ይብዛ። እንግዲህ ይህንን በምስሉ ላይ የምታዩትን ኬክ ለማዘጋጀት በመጀመሪያ መጋገሪያዬን በዘይት መቀባት ይኖርብኛል። እንዳይዝብኝ መጀመሪያ ሀብዬ ይሄን የሰሊጥ ኬክ ልጋግር ስል መጋገሪያዬን ሁልጊዜ እንደማደርገው መጀመሪያ በዘይት ወይ በቂቤ ቀባና የሰሊጥ ኬክ ስለሆነ ደግሞ መጋግረው ሰሊጥ እነሰንስበታለሁ። በመጋገሪያዬ ላይ ሰሊጥ እነሰንስበታለሁ። በጣም ቆንጆ ኬክ ነው መጋግረው፣ ታዩታላችሁ። እንግዲህ ምስሉ ላይ ማየታችሁታል። ልክ እንደዚህ በዚህ መልኩ ሙሉውን በሰሊጥ ከሸፈንኩ በኋላ ወደ ኬክ ወደ እንትን መስራቱ ሄዳለሁ ማለት ነው። እንደምታዩት እዚህ ጋር እንቁላል፣ ቫኒላ፣ ስኳር፣ ዘይት፣ ወተት፣ ዱቄት፣ ቤኪንግ ፓውደር፣ ዱቄት እና ጨው ነው። ይሄን ግብአት ነው እንግዲህ ለዚህ ለሰሊጥ ኬክ የምጠቀመው እነዚህን ግብአት ነው። ዛሬ እንግዲህ አብረን እንስራ። በመጀመሪያ አራት እንቁላሌን ስለሚጠቅማችሁ እዩት እሺ። አራት እንቁላሌን እየሰበርኩ በተራ በተራ እንትኔ ውስጥ ከጨመርኩ በኋላ እንትን ለካ አይባልም ብላችኋል። ማስመቻዬ ውስጥ ከጨመርኩኝ በኋላ ስኳር ጨምራለሁ። ከዛ አንድ ኩብ ስኳር ጨምራለሁ። ከዛ ከስኳሩ ጋር ቫኒላ ጨምራለሁ። ከዛ ማስመታት ጀምራለሁ ማለት ነው። ስኳሬን ጨመርኩ፣ እንቁላል 4 ሰብሬያለሁ፣ ቫኒላ ጨምሬያለሁ። ከዛ ክሬም እስኪሆን ማስመታት ማለት ነው። በማሽኑ አስመታዋለሁ። በማሽኑ ክሬም እስኪሆን አስመታዋለሁ። በደንብ ክሬም ከሆነ በኋላ ዘይት ጨምራለሁ። ቪዲዮውን የማቋርጠው እንዳይረዝም በማለት ነውና በደንብ ክሬም ከሆነ በኋላ ዘይቴን ጨምርና አሁንም ደግሞ እንትን እላለሁ፣ አስመታዋለሁ ማለት ነው። እንደምታዩት እንግዲህ በደንብ ክሬም ሆኗል። ከዛ አሁንም አስመታው አንድ ለ3 ደቂቃ ካስመታሁት በኋላ በጣም በቀላሉ ነው እንግዲህ የሚሰራው። ለአንድ ለ3 ደቂቃ አስመትቼዋለሁ። ቪዲዮንም ማቋርጠው ጊዜ እንዳይወስድ ነው፣ እንዳይረዝም ነው። ከዛ ወተቴን እጨምራለሁ። ወተቴን ከጨመርኩ በኋላ ለአንድ ለ2 ደቂቃ ከመታሁት በኋላ ተመልሼ ስመጣ ዱቄት፣ ቤኪንግ ፓውደር እና ትንሽ ጨው ነው የምጨምረው። በጣም በቀላል ግብአት ነው እንግዲህ አሁን ይሄን የመሰለ ኬክ የሰራሁት። እንደምታዩት አሁን እዚህ ጋር እነዚህን እቃዎች አነሳለሁ፣ ተጠቅሜባቸዋለሁ፣ አነሳለሁ። እዚህ ጋር ዱቄት ተነፍቶ ተቀምጧል። 2 ኩብ ዱቄት፣ ቤኪንግ ፓውደሩን እነፋና ላዩ ላይ ከዛ ትንሽዬ ጨው ጨምሬ ዱቄቴን ከፈለኩ በዚህም በማሽኑ ማስመታት እችላለሁ፣ ግን በዚህ በስፓቹላ ላይ ቀስ እያልኩኝ ለውሳለሁ ማለት ነው። ቀስ እያልኩ ለውሳለሁ። ቪዲዮውን አቋርጬ ስመጣ ሁሉም ተደባልቆ ነው እንግዲህ የምመጣው። እንደምታዩት ትንሽዬ ጨው ጨመርኩኝ። ከዛ ቤኪንግ ፓውደሪን ከነፋውኝ በኋላ ቀስ እያልኩኝ ዱቄቱን እጨምራለሁ ማለት ነው። ዱቄቱን ቀስ እያልኩ ከጨመርኩ በኋላ በስፓቹላ ላይ እየገላበጥኩኝ ቀስ ብዬ እያገላበጥኩኝ እንዲዋሃድ አደርጋለሁ። 2 ኩብ ነው የጨመርኩት። በዚህ ቀስ እያልኩኝ ካዋሃድኩኝ በኋላ ስመለስ መጋገሪያዬን ተዘጋጅቷል። እንደምታዩት መጋገሪያዬ ተዘጋጅቶ ቀድሜ መጋገሪያዬን አዘጋጅቻለሁ። ከዛ ዱቄቴን በዚህ መልኩ ካዋሃድኩኝ በኋላ ወደ መጋገሪያዬ ሞልድ ነው የሚባለው፣ ሳንያ፣ የኬክ ሳንያ ሞልድ ነው የሚባለው አይደል? ከዛ ይሄንን ቀስ እያልኩኝ ሁሉንም አዳርሼ ስመለስ እንደምታዩት ሁሉም ተዳርሶ ተመለስኩኝ። ከዛ በኋላ እዚህ ጋር መጋገሪያዬን በሰሊጥ ሞሽሬዋለሁ። ከዛ እንደምታዩት አደረኩኝና ከዛ ወደ ፎረኔ ነው ማስገባው ማለት ነው። የምታዩት እዚህ ድረስ ካረኩ ይበቃዋል፣ ይነፋል በደንብ ሙሉ ሆኖ ከወጣልኝ በቂ ነው። እዚህ ጋር ለሌላ ጊዜ እቺ ክርክሯን ሙልት ታረጋታለሁ። ዛሬ ደግሞ
ቆይ ትንሽ ኬክ ማስተረፍኩ ስለፈለኩኝ በሌላ እቃ አስቀረውኝና ትንሽዬ በምታዩት አስገባው ማለት ነው። ከዛ ወደ ፎረኔን ያደረኩት 150 ላይ ነው። ፎረኔ ስለተበላሸ 150 ላይ አድርጌ ለአንድ ሰዓት እጠብቃለሁ። ከታች ነው ያደረኩት። ከዛ ከታች ካረኩኝ በኋላ ከታች ሲበቃው ጠብቄ ፎረኑም ለራሱ ይዘጋል። ከዛ ወደ ላይ ያደርጋለሁ ማለት ነው። እንደምታዩት በዚህ መልኩ በአማረ መልኩ ወጣ ማለት ነው። ቆንጆ ኬክ ሆኖ ነው የወጣው። ከዛ ይሄንን ኬክ እንገለብጠዋለን። ይሄ ኬክ ለሰው የሚሄድ ነው። እኛ ደግሞ እዚህ ጋር ሌላ ኬክ አለን፣ እሱን እንቆርሳለን ማለት ነው። እዚህ ጋር አሁን ስገለብጠው አይዝም፣ ምንም አይዝም። ይሄንን በተከታታይ ይሄንን በዚህ መስራት የምወደው ይሄንትን አይዝም። በደንብ ዘይት ከተቀባም አይዝም እና ከበድ ያለ ነው። ከጋለ ደግሞ በደንብ ነው እንትን የሚለው እና በተከታታይ ይሄንን መጋገሪያ የምጠቀመው ለዛ ነው። በምታዩት መልኩ ጨርሰናል እንግዲህ ኬካችንን በሚያምር ሁኔታ። ከዛ እኛ ይሄንን ለሰው ነው የምንወስደው፣ ታዘን ነው። ለራሳችን ደግሞ እዚህ ጋር ቀድም ነግሬያቸው የለ ያስቀመጥነው በትንሹ እሱን እንቆርሳለን ማለት ነው። እንዴት አይነት ሶፍት ኬክ ልስልስ ያለ ቆንጆ ጣዕም ያለው ኬክ እንደሆነ ልነግራችሁ አልችልም። እንግዲህ በዚህ ለዛሬ ይሄንን አይነት ኬክ አብረን ሰርተናል። ይሄንን እንደምታዩት ለራሳችን የሰራሁት ነው። እዩዋት እንዴት እንደምታምር፣ እንዴት ልስልስ እንዳለ፣ እንዴት ሶፍት እንደሆነ፣ እንዴት ጣፋጭ እንደሆነ ልነግራችሁ አልችልም። ቻናሌን ሰብስክራይብ፣ ላይክ፣ ሼር አድርጉ ፕሊዝ። አዳዲስ ልጆች ደግሞ እየመጣችሁ እየገባችሁ ይሄንን ቻናል እዩ። ለእናንተ ስለሚጠቅማችሁ ነው። ይሄን ቻናል እያያችሁ የምትፈልጉትን ነገር መስራት ትችላላችሁ። አመሰግናለሁ። ተባረኩ።